በፍቅር ግንኙነት ውስጥ የአንደኛውን ወገን የተደበቀ ክፉ ዓላማ እንዴት ማወቅ እንደምንችል ትላንትና ከለቀኩላችሁ ቪዲዮ የቀጠለውን ማብራሪያ ዛሬም የማነሳላችሁ ይሆናል። ፍቅረኞች ከመጋባታቸው በፊት ባለው የፍቅር ሪሌሽንሺፕ ውስጥ አንዳቸው ሌላውን 100% የማመን ግዴታ የለባቸውም። የተወሰነ ፐርሰንት ለጥርጣሬ ቦታ መስጠት አለማፍቀር ማለት ሳይሆን ለሁለቱም ጤነኛ ግንኙነትና ሊደርስ የሚችለውን ጉዳት ቀድሞ ለመከላከል የሚያስችል መሳሪያ ነው። በዚህ ቻናል የማወራችሁ ማንኛውም ርዕሰ ጉዳይ የግል ስሜቴንና አመለካከቴን ለማንጸባረቅ ሳይሆን ከጉዳዩ ጋር በተያያዘ የስነ ልቦና ሳይንስ የሚለውን ነገር ነው የማወራችሁ። እነዚህ ሳይንሳዊ እውነታዎች ብዙ ጥናትና ምርምር ተደርጎባቸው የተረጋገጡ ናቸው። በጥንዶች መሃል መጠነኛ ጥርጣሬ መኖር አለበት ሲባል አጉል ጭንቀት ውስጥ በመክተት ጤነኛ የፍቅር ግንኙነትን የሚያፈርስ አይነት ሳይሆን ነገሮችን ፊልተር ማድረግ የሚያስችል ሂደን የሆነ መጠነኛ ጥርጣሬ አስፈላጊ ስለመሆኑ ለመጠቆም ነው። ሂደን የሆነ ጥርጣሬ ሲባል ለምሳሌ ሴቷ ወንዱን መጠርጠሯን ወንድየው ሳያውቅ የሚደረግ ጥርጣሬ ማለት ነው። በእርግጥ ሴቶች በተፈጥሯቸው የፍቅር አጋር የሆነን ወንድ ጥንካሬና ኮንፊደንስ ለማወቅ ብለው ቴክኒካሊ የሚፈትኑት ነገር ያለ ቢሆንም አንዳንዶቹን በፍቅር ግንኙነት ውስጥ በርካታ ጉዳቶችን ከማስተናገድ አላዳናቸውም። አንዳንድ ሴቶች ከሚሳሳቱበት ስህተቶች መካከል አንደኛው ከፍቅር አጋራቸው ጋር ወሲብ መፈጸም ፍቅራቸውን የሚያጠናክር መስሎ ይታያቸዋል። ከትዳር በፊት ወሲብ የመፈጸም ፍላጎት የሌላቸው ሴቶች ወንዱን ላለማጣት ብለው ወሲብ ለመፈጸም ይገደዳሉ። ነገር ግን አሁን ያለውን እውነታ ስንመለከት ወሲብ በፈጸሙ ቅጽበት በተለይ ሴቷ ያንን ወንድ የማግባት እድሏ በተወሰነ ፐርሰንት ቁልቁል ወርዶ እንመለከታለን። በፍቅር ግንኙነት ውስጥ በአንደኛው ወገን ሊኖሩ ከሚችሉ ድብቅ ፍላጎት ወይም ዳርክ ዲዛይር ውስጥ ከሚመደቡ ነገሮች አንዱ ሴክሹዋሊ አቢዩዝ ማድረግ ነው። ምናልባት የወንዱ ድብቅ ፍላጎት ወሲብ መፈጸም ብቻ ከሆነ ይህን አጣጥሞ ደጋግሞ ካሳካ በኋላ ዞር ይላል። ነገር ግን ሌላ ተጨማሪ የሚፈልጋቸው ድብቅ ፍላጎቶች ካሉት ወሲብ መፈጸሙን ያንን የሚፈልገውን ለማግኘት የሚያፈጥንለት መሳሪያ አድርጎ ይጠቀማል። እንዲህ ሲባል በየትኛውም የፍቅር ግንኙነት ከጋብቻ በፊት ወሲብ መፈጸም አደጋ አለው ማለት ባይሆንም ሴፍ የሚሆነው አለመፈጸሙ እንደሆነ አያጠራጥርም። ምክንያቱም ዳርክ ዲዛይር ካለባቸው ሰዎች ራሳችን እንዴት መከላከል እንዳለብን የስነ ልቦና ሳይንስ ከሚያስቀምጣቸው የመፍትሄ መንገዶች መካከል አንደኛው ፕራዮሪታይዝ ሴፍቲ የምንለው ሁሌም የራስን ሴፍ ሳይድ ማስቀደም ማለት መልካም ነው። ነገር ግን ፕራዮሪታይዝ ሴፍቲ ማለት ከራስ ወዳድነት ጋር እንዳይቀላቀልብን መጠንቀቅ ያስፈልጋል። በዚህ ርዕሰ ጉዳይ የራስን ሴፍ ሳይድ ማስቀደም ማለት ከሌሎች ሊሰነዘር ከሚችል ድብቅ ክፋት ራስን ቀድሞ መከላከል ማለት ነው። ለዚህም ነው ዘ ጎል ኦፍ አይደንቲፋይንግ ዳርክ ዲዛይር ኢዝ ቱ ፕሮቴክት ዩርሰልፍ ተብሎ ዲፋይን የሚደረገው። አይደንቲፋይ ከምናደርግባቸው መንገዶች መካከል ዋነኛው ደግሞ ፕራዮሪታይዝ ሴፍቲ የሚለውን መርህ ነው። ሌላኛው መንገድ ደግሞ ትራስት ዩር ጋት ይባላል። ጋት ማለት በአማርኛ መዝገበ ቃላት አንጀት ማለት ነው። ስለዚህ ትራስት ዩር ጋት የሚለውን ቃል በቃል ከተረጎምነው አንጀትህን እመን የሚል ትርጉም ይሰጣል። ታዲያ እንዲህ ሲባል ምን ማለት ነው? ምናልባት በዚህ ጉዳይ ጥልቅ እውቀት እንዲኖራችሁ ከፈለጋችሁ ጋት ከዲኤንኤ ጋር በተያያዘ ያለውን አስደናቂ ትስስርና ከርዕሰ ጉዳያችን ጋር እንዴት እንደሚገናኝ ማወቅ የምትፈልጉ ካላችሁ በኮሜንት ወይም በውስጥ መስመር ማናገር ትችላላችሁ። ለማንኛውም ነገሩን በቀላሉ ለማስረዳት ያህል ትራስት ዩር ጋት ማለት በሌላ አነጋገር ትራስት ዩር ኢንቱዊሽን ማለት ነው። ውስጣዊ ስሜቴ የሚለውን የማዳመጥና የመተግበር ዘዴ ነው። አንዳንዶች የስድስተኛው ስሜት ድምፅ ነው ይሉታል። በፍቅር ግንኙነት ውስጥ እያላችሁ ስለ ጥንዳችሁ ያለምንም ምክንያት በውስጣችሁ የጥርጣሬና የምቾት ማጣት ስሜት ከተሰማችሁ በቸልታ ማለፍ ሞኝነት ነው። ብዙ ጊዜ የምንሸወደው ለተሰማን ስሜት ተጨባጭ ምክንያት ካላገኘን ወይም የተሰማንን ስሜት እውነታ የሚያረጋግጥ ነገር ባለማግኘታችን ያንን ጥርጣሬ ውሸትና የራሳችን ደካማ ባህሪ አድርገን ስለምንመለከተው በቸልታ እናልፈዋለን። ነገር ግን የስነ ልቦና ሳይንስ ውስጣዊ ድምፃችን በምክንያትም ሆነ ያለ ምክንያት የሚነግረን ነገር አድምጠን ተግባራዊ እንድናደርግ ያበረታታል። Your own intuition or gut feeling can be a valuable signal that something is off in the interaction ይላል። ከዚህ ጋር በተያያዘ አንድ አስደናቂ ነገር አለ። በመጽሐፍ ቅዱስ ውስጥ እግዚአብሔር ልብንና ኩላሊትን ይመረምራል የሚላለ። የልብን ጉዳይ ስለምናውቀው እሺ ይሁን፣ ግን ኩላሊት የሚመረመረው ለምንድን ነው? ኩላሊት ውስጥ ምን ስለሚገኝ ነው የሚመረመረው? እነዚህ ጥያቄዎች በሳይንሳዊ ማረጋገጫ ምላሽ ያላገኙ ቢሆኑም የሳይንስ ቤተሰቦችን ግን እያነጋገረና እያከራከረ የሚገኝ ሀሳብ ሲሆን በተለያዩ ሳይንቲስቶች ከተሰጡ መላምቶች መካከል ሚዛን የደፋው ኢንቱዊሽን ብለን የምንጠራው ውስጣዊ ድምፅ መነሻው ከኩላሊት ሊሆን እንደሚችል ማብራሪያ መስጠታቸው አስደናቂ ነገር ነው። ለማንኛውም
ውስጣዊ ድምፃችንን ቸል ባንል መልካም ነው። ይህን ሀሳብ ሳንቋጨው በቀጣዩ ጊዜ ሌሎች ተጨማሪ ሀሳቦችን የማቀርብላችሁ ይሆናል። የኢዮናዳብ ሚዲያ ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ኢዮናዳብ ነኝ። አመሰግናለሁ። ቻው